ሰላም ቤተሰብ እንዴት ናችሁ? አለ እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ ሆይ? ስራ፣ ጤና፣ ቤተሰብ እንዴት አረፈዳችሁ? ኑ ቡና እንጠጣ። የቡና ሱስ ያለበት እንደኔ ማን ነው? ኑ ቡና እንጠጣ። የዶሮ አይን የመሰለ ቡና ትጠጣላችሁ። ቆንጅዬ ቡና ይኸው ቡና ቆንጅዬ ቡና ይችን የመሰለ ቡና ነው ጠጡ። ኧረ አንተ ጉንፋን እባክህ ጉረሬ ለቀቀኝ እባክህ እና እላችኋለሁ ቡና እንጠጣ። እኔ ቡና ካልጠጣሁ ከሰዓት ስራ ስሪም አይለኝም። የቡና ሱስ በጣም አለብኝ። ሀገር ቤት ቡና ተወዷል ይላሉ። እንዴት ነው? ኪሎ 1000 ያዋጣል። ለነገሩ 1 ኪሎ ብገዛ በቀን እንደው አንዴ ባፈላ ወይም ሁለቴ ስንት ጊዜ እጠቀማታለሁ? 1 ኪሎ ቡና። ኑሮ ተወዷል ይላሉ። ጤፍ ተወዷል ይላሉ። ሽሮ ተወዷል ይላሉ። ኑሮ ተወዷል ኢትዮጵያ ይላሉ። እኔ ቡና ወዳለሁ። 1 ኪሎ ስንት ነው ብል 1000 አሉኝ። ስኳር 1500 ነው ያሉኝ። 1200 ይሁን 1500 ያለ ስኳር መቼም አልጠጣም። መቼም ለምዳለሁ እንደምንም ያለ ስኳር። እሺ ግን ቡና 1000 ግፍ አይሆንም? አንድ መለኪያ ቡና 75 ገዝቼ አውቃለሁ። ሀገር ቤት ልጅ ሆኜ እናቴ ስትልከኝ አንድ መለኪያ ቡና 75 መለኪያው ማለት ነው። አሁን 50 ብር ነው ያሉት አንድ መለኪያ ቡና 50 ብር። እና ኑሮ ተወዷል። ምን ትሉኛላችሁ? ቡና ሱስ አለብኝ ወይንስ 1 ኪሎ ቡና እየገዛሁ ለወር ላፍላ? ሌላው ዳገብስ ነው። የቡናው ግን እንዴት ነው? ኑሮ ተወዷል። የኢትዮጵያ ኑሮ ወዳጆቼ፣ በተረፈ እንዴት ናችሁ? ኑሮ ተወዷል ይሉናል። ግን በዓል ሲመጣ አንድ አይነት ሽፎን ይለበሳል፣ አንድ አይነት ልብስ ቤተሰቡ እንደዚህ ያሰፋል፣ ፀጉሩን ይሰራል፣ ቅንድቡን ይቀነደባል፣ ጥፍራቸውን ይሰራል። ኑሮ ተወዷል ነው። ግራ ገባን እኮ እኔ። ለአንድ ቁርጥ እንጀራ፣ ለአንድ ስኒ ቡና፣ ለአንድ ኩባያ ውሃ ስደት ወጣሁኝ። እንበሉ ብቻ። ለማንኛውም ደህና ዋሉ፣ ሰላም ዋሉ። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ባካችሁ። ላይቭ ልገባ አልቻልኩም። አንድ ሰው 59 ሰው ነው ሰብስክራይብ